بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على نبينا محمد وعلى آله وصحبه أجمعين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما، وأرنا الحق حقا وارزقنا اتباعه، وأرنا الباطل باطلا وارزقنا اجتنابه، واجعلنا ممن يستمعون القول فيتبعون أحسنه، وأدخلنا برحمتك في عبادك الصالحين. أما بعد يتكبراتشو اهتوتشو وندموتشي السلام عليكم ورحمة الله وبركاته. أمكان بسلام لزي مدرك متأتشو إن شاء الله تنش قويتانا رقالن بصدق أنا بزكاة يتملكته قداي مالتنا. أسأل الله سبحانه وتعالى أن يتقبل منا ومنكم صالح الأعمال. إيالكم إن شاء الله تعالى اسكمت تقبو تنش በጉዳዩ የቆየነው በዚህ ሳምንት በትግርኛ ላይ ብዙ ተናግረናል። በሰደቃ ጉዳይ የመጣ በጀብር الخواطر የሚባል ተለያየ አርስቶች አንስተናል። የአማርኛ ደግሞ እስካሁን ድረስ የዩሱፍ አለይሂ ሰላም በረመዳን ላይ ነው የጀመርነው፣ አልጨረስነውም። ኢንሻአላህ እንጨርሰዋለን እና ይህን ወር አላህ Subhanahu Wa Ta'ala ለኛ ሲሰጠን ማለት ነው ትልቅ እድል ያደረገልን በዚህ በአንድ ወር በወር ሻህር ረመዳን በወሩ ረመዳን ማለት ነው የተለያየ አይነት ኢባዳዎች ስላሉ ተስፋ አደርጋለሁ እኔም እናንተም ሁላችን በመንችለው በተለያየ ኢባዳዎች ተጠቅመን እንድንሆን አላህ ከነሱ ያድርገን። اللهم آمين። ረመዳን እንደምታውቁት ሱብሃንአላህ ጀመረ ይባላል። በኋላ ደግሞ ሱብሃንአላህ ምንም ሳይታወቅህ ያልቃል ተሎ ብሎ ማለት ነው። ግን ይህን ወር በጣም ብዙ ኸይር አላህ የሰጠን እኛ ደግሞ ገና 2 ቀን 3 ቀን ቢቀርም ያለብን ቀኖች በደንብ ተጠቅመን ልናበርክትና ለአላህ Subhanahu Wa Ta'ala በጣም ኢማናችን እንደጠነከረ አላህ እንደምንወድ ረሱል ሰለላሁ ዐለይሂ ወሰለም እንደምንወድ ሸሪዓችን ቁርአናችን እንደምንወድ ለማሳየት ማለት ነው። በብዙ ነገር ነው ማሳየት የምንችለው፣ በሶላት በቂራአት القرآن በዚክር በጥሩ ድርጊቶች ማድረግ ማለት ነው። ከነሱ ደግሞ አሁን ግዴታዎች የሚባሉ አለን። ዘካት አለን፣ ዘካት المال የሚባል አለ፣ ዘካት الفطر አለ፣ ሰደቃ ደግሞ ኤክስትራ የምናወጣው ማለት ነው። ይህን ሰደቃና ዘካቱ አጅሩ ሰው ቢያውቀው በደንብ አድርጎ ጠቅሞ ለወደፊት የውመል ቂያማ ማለት ነው ሁላችን በየቀኑ ናወጣ ነበር። ሱብሃንአላህ ላኪን በኒ አደም ضعيف ስለሆነ ስፔሻሊ ደግሞ በዚህ በሚመለከተው በገንዘብ ጉዳይ በሻህዋው በብዙ ነገር ይሰንፋል ማለት ነው። አላህ Subhanahu Wa Ta'ala በቁርአን ምን ይለናል መሰላችሁ? ولا يحسبن الذين يبخلون بما آتاهم الله من فضله هو خير لهم بل هو خير لهم بل هو شر لهم. ولا يحسبن الذين يبخلون بما آتاهم الله من فضله هو خيرا لهم بل هو شر لهم سيطوقون ما بخلوا به يوم القيامة ولله ميراث السماوات والأرض والله بما تعملون خبير. سبحان الله. ولا يحسبن الذين يبخلون النزي በኺሎች እነዚህ ስስታሞች ነው የሚባል እነዚህ የማያወጡ ገንዘብ የማያወጡ ለአላህ ብለው የማይለግሱ ለምስኪን የማይሰጡ ዘካታቸው ብር ራሱ በስንት ሚሊዮኖች ገንዘብ ይዘው ዘካት ሳያወጣ ቀርቶ እነዚህ ሰዎች አላህ Subhanahu Wa Ta'ala ምን ይላቸዋል ማለት ነው? እናንተዎች ለኛ ነው ለሁሉ ለኛ ነው ማለት ነው። እናንተ በኺሎች እናንተ ገንዘብ ማታወጡ የማይፈልጉ እነዚህ ለራሳቸው የሚጠቅማቸው መስላቸው ነው እጃቸው እንደዚህ አድርጎ መያዝ የሚጠቅማቸው መስለው ነው። الذين ولا تحسبن الذين يبخلون እነዚህ በኺሎች ሆኑ ጥሩ የሚያድርጉ ወይ ደግሞ ጥሩ ድርጊት የሆነ እንዳይመስላችሁ አላህ አለ። بما آتاهم الله من فضله ደግሞ እነሱ አናወጣም ብለው እንደዚህ ያደረጉት በማን ገንዘብ ነው? በአላህ የሰጣቸው ርዝቅ ነው። የራሳቸው ያመጡት አይደለም። አላህ እኮ ነው የሚሰጠን ሁሉም ነገር፣ ጤናም ገንዘብ ልጅ መስማት ማየት ሁሉም ነገር አላህ Subhanahu Wa Ta'ala ሲሰጠን ነው። እና ይሄን ብር አላህ የሰጣቸው እነዚህ ገንዘብ
አሁን እኔ የምናገረው ለሀብታሞች የምናገረው ብቻ እንዳይመስለን ሁላችን ሀብታሞች ነን ሁላችን በሀብት ነው የምንገባ እኛም ራሱ ሀብታም ነው የምንባለው አንድ ሰው ድሃ የሚባል ምንም ለቀን ቁርስ በልቶ ምሳ ማያገኝ ምሳ በልቶ ራት ማያገኝ ራት በልቶ በቃ እንደዚህ በጣም ድሃ የሆነ ነው ምስኪን ድሃ የሚባል እንጂ እኛ ድሃዎች አይደለም እኛ ሁላችን ሀብታሞች ነው የምንባል ስንት ልብስ አለን ስንት ወርቅ አለን ስንት በቤታችን ሁሉም ኤክስትራ የሆነ እንጂ እንደዚህ የፈለግነው ብቻ አይደለም ያለነው ስለዚህ እኛም በሀብታሞች ነው የምንገባ የተለያየ ደረጃ ሀብት አለ እኔ ሀብታም ብባል ሌላ ደግሞ ከኔ የበለጠ ሀብት ያለው አለ ከዛ ደግሞ ከሱ ደግሞ የበለጠ ሀብት አለ ከኔ ደግሞ አነስተኛ የሆነ ሀብት ያለው አለ እኛ ግን የሚመስለን ምንድነው እኛ ድሃዎች ናቸው ምንም የለንም ሱብሃንአላህ መኪና አለን ቤት አለን ልብስ በየቀኑ የምንቀይረው አለን አንዳንድ ጊዜ አመት ሄዶ ሳንለብሰው የተቀመጠ ልብስ አለ ሁላችን አስተውሉ የምንለብሰው ሁሌ በቃ እንዲያው የምንወደውና 5-6 ልብስ ላይ ሆን ይችላል የምንለብሰው በየጊዜው በየቀኑ ስንት ላይ ቁምሳጥን ቁጭ ብለው ማንለብሳቸው ይሄኮ ልብስ እኮ በብር ነው የተገዛ ያሳንገዛው ብሩ ለምስኪን ብንሰጠው ብንረዳው ለራሳችን ተጠቅመን ለስንት ሰው እንጠቅም ነበር ግን አላህ Subhanahu Wa Ta'ala ይላል ምንድነው የሚለናል እነዚህ በኺሎች ናቸው ማለት ነው የሚበخሉት ጥሩ መስላቸዋል ችግሩ ግን በጣም መጥፎ ነገር እንደሆነ ነው አላህ የሚነግረን በዚህ አያቱ ማለት ነው አስተውሉ አፍዋን ስለዚህ አንዳንድ እንግዳዎች በመደቤ ማለት ነው አሉ የሚመጡ እንግዳዎች እንደዚህ እንደ ኮሮና ቫይረስ ይቅርታ አድርጉልኝ ቫይረስ ናቸው የሚገቡና እዚህ በመሃል ኸይር አይናገሩም ወይ መጥፎ ሊናገሩ ሊጽፉ ምናምን ይመጣሉ ባካችሁ ብዙ ለነሱ ብዙ ቴንሽን አትስጧቸው ሁሌ እኔ ግን አጋጣሚ ሁሌ መሰጅ ኮሜንቱ ሳየው የነሱ ብቻ ነው ፊት ላይ የሚመጣ ሱብሃንአላህ على كل حال يا الله قال يبلطالنا الله سبحانه وتعالى ولا يحسبن الذين يبخلون بما آتاهم الله من فضله من فضله هو خيرا لهم እነሱ የሚመስላቸው የሚሰበስቡት ባንክ ላይ የሚያስቀምጡትና በነገራችን ላይ መደወልም ትችላላችሁ በመሰንጀር ድምጽ አልጠየቅኳቸውም ይሰማል ምናምን ብዬ ዝም ብዬ ነው የጀመርኩት ይሰማል አይደል ምንም አላላችሁም እስካሁን ድረስ ድምጽ ይሰማል ከውሰር ድምጽ ይሰማል አላህ እንትን ሂዳያ ይስጥሽ እህቴ ማናት ኦገስት ኃይለ የምትባይ ሁሌ ትገቢያለሽ እስኪ አንድ ቀን ወደ እስልምና ትገቢያለሽ بإذن እንግዲህ ረመዳን ነው ዱዓ እናርግልሻለን الله سبحانه وتعالى وده حق ومنجد الله يمراش آمين بلوت يا إخوة يا أخوات اللهم آمين بلو أيتاوكم إنيام أجر نقبالهم أنت بإسلامنا بتجبي ولاتم إنيام أجر نقبالهم الله هداية استش شير بلوت باكاتو شير بلوت بارك الله فيكم እህታችን ኃይለ ደግሞ አላህ ሂዳያ ይስጣት ወደ እስልምና አላህ ያስገባሽ የኢስላም የኑር الاسلام ለማያት አላህ ያብቃሽ اللهم امين ይሰማላ አሚን በሉት ወንድሞች እህቶች አሚን በሉት ዱዓ አድርጉት ከናንተ ሳሊህ ሰው ይኖራልና አሚን ያለ ሰው አላህ Subhanahu Wa Ta'ala ለሷ ደግሞ ሂዳያ ይሰጣት ወንድም ይሁን ሴት ይሁን አናቀም በስሙ ግን እሺ ስለዚህ አላህ Subhanahu Wa Ta'ala ምን ይላል እነዚህ ስስታሞች ማለት ነው በኺሎች አላህ የሰጣቸው ማያወጡ ከዛ ጥሩ መስላቸዋል ግን አይደለም ማለት በል هو شر لهم እንዲያውም በጣም መጥፎ ነገር ነው ለነሱ ለነዚህ በኺሎች አይጠቅማቸውም አላህ ይላል ማለት ነው ሰይጠወቁና ما بخلوا به يوم القيامة ولله ميراث السماوات والأرض والله بما تعملون خبير እነዚህ ወርቅ የሚሰበስቡት
ብር የሚሰበስቡት ወይ ደግሞ ብር ገንዘብ ወረቀት ብር ደግሞ ሲልቨር ማለት ነው የሚሰበስቡት እነዚህ የሚያስቀምጡት የውመል ቂያማ ጀሃነም ላይ ሲገቡ ማለት ነው ዘካት ሳይወጡ ሰደቃ ሳይወጡ ኸይር ሳይወጡ አንዳንድ ሰዎች ራሱ ለሚስቶቹ ለልጆቻቸው ለቤተሰባቸው ገና ጥሩ ልብስ ሳይሰጧቸው ምግብ ሳይሰጧቸው ለማስቀመጥ በጣም በኺሎች ስለሆኑ ማለት ነው እነዚህ የውመል ቂያማ በዛ በሰበሰቡት ብርና በዛ በወርቁ በጀሃነም ውስጥ በዛ አላህ Subhanahu ይጣወቁናት በዛ ይጠመዳሉ አስቡ በእሳቱ ላይ በወርቁ ላይ በመናሙን ሲጠመዱ በዛ ነው የሚሰቃዩት ማለት ነው ባስቀመጡት በሰበሰቡት በዛ ነው የሚሰቃዩት ስለዚህ አላህ Subhanahu Wa Ta'ala የዘካት ጥቅምና እንትኑ ሰደቃ ጥቅም በጣም እጅግ በጣም ብዙ እንደሆነ አላህ Subhanahu Wa Ta'ala በብዙ አያቶች ይነግረናል ረሱላህ ሰለላሁ ዐለይሂ ወሰለም ይነግረናል እና وفي صحيح البخاري عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم من آتاه الله مالا فلم يؤدي زكاته مثل له يوم القيامة شجاعا أقرع له زبيبتان يطوقه يوم القيامة ثم يأخذ بلهزمته يعني شدقيه يقول أنا مالك أنا كنزك أنا مالك أنا كنزك الشجاع ذكر الحيات والأقرع الذي تمعط فورة رأسه لكثرة سمه وقال تعالى والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم يوم يحمى عليها في نار جهنم فتكوى بها جباههم وجنوبهم وظهورهم هذا ما كنزتم لأنفسكم فذوقوا ما كنتم تكنزون سبحان الله رسول الله عليه وسلم من بلوال مسلاتشو النزي ገንዘብ ሰብስበው የማያወጡ ዘካት የማያወጡ ሰደቃ የማያወጡ ይህን የሰበሰቡት ጀሃነም ላይ ሲገቡ ማለት ነው نسأل الله السلامة نسأل الله العفو والعافية እንደዚህ ትልቅ እባብ ሆኖ መጥቶ ለሰውየው ማለት ነው እንደዚህ አንቆ ነው የሚይዘው ይጣውቁሁ እንደዚህ يعني መጣወቅ ማለት ይጣውቁሁ ማለት እንደዚህ በኃይል ይዞ እንደዚህ ሲጫነው ማለት ነው ተጭኖ ይዞትና በኋላ ምን ይለው እኔ ያንተ ስራ ነኝ እኔ የሰበሰብከኝ ገንዘብ ነው በዛ ያሰቃየዋል ማለት ነው በእባብና በተለያየ የሚያሰቃይ ነገር እዛ ያገኘዋል ከዛ ደግሞ አላህ Subhanahu Wa Ta'ala በቁርአን ምን ይለናል والذين يكنزون الذهب والفضة ወርቅና ብር ከንዝ ማለት የሚያስቀምጡት ማለት ነው የሚደብቁት የሚያስቀምጡት አሁን ከንዝ ስታስቀምጥ በቤትህ ላይ ወይ ወርቅ ካለ የት ነው የሚቀመጠው አሁን በዚህ ሰዓት ወርቅ እንደማንም ወጥተህ ትይዘዋለህ ወይ ትለብሰዋለህ አንድ ሴት አታርጎም ምክንያቱም ሰው መጥቶ ይሰርቃታል እና ባንክ ላይ ታስቀምጣለች ወይ ደግሞ የምትደብቀው ቦታ ቤት ወይ የሆነ ቦታ ሰው የማያውቀው ታስቀምጥ يكنزون كنز يعني ተደብቆ የሚቀመጥ ነገር ስለሆነ ነው ማለት ነው كنز መሰብሰብ ማለት ነው يكنز ان الله سبحانه والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم في سبيل الله لسو ما تردا ما تاجز لله بله ما تاوطا ለመስጊድ ነው ለቁርአን የሚቀራ ነው ወይ ለተለያየ ስንት ነገር አለ የማያወጣ ሰው ከሆነ በሽራቸው ንገራቸው በአሁኑ ንገራቸው ብለዋል ለረሱል ሰለላሁ ዐለይሂ ወሰለም የሚጠብቃቸው ስቃይ አዛብ በጣም ትልቅ ነው እና በሁሉም ነገር በአንድ ጥያቄ ስንጠይቅ በገንዘብ ደግሞ በሁለት ጥያቄ ነው የምንጠይቀው ገንዘቡ ከየት አመጣው ወደ የት አስቀመጥከው ምን አደረከው ከየት መጣ ወደ የት ሄደ ሁለት ጥያቄ ነው የሚመጣ እና የገንዘብ በጣም ትልቅ ጥያቄ አለው ማለት ነው እና ቀላል ነገር አይደለም ስለዚህ አላህ Subhanahu Wa Ta'ala እነዚህ የሚከንዙት የሚያስቀምጡት ማለት ነው الذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم يوم يحمى يوم القيامة ማለት ነው يحمى عليها في نار جهنم ላይ በዛ እንደካውያ እንደምንተኩሰው በዛ ይተኮሰዋል በምንድነው በወርቁና በብሩ የሰበሰበ ፈትኩ ወቢያ ጂባሃሁም ግንባሩ ላይ በዛ ነው የሚቃጠለው ማለት ነው
وجنوبهم قناتشو لي راسو وظهورهم جرباتشو سايكر مالتنو هذا ما كنزتم يهكو راساتشو ياسكمتواتشو ገንዘብና برنا ورقنا بزانو متساقيو الله يالچون ما كنزتم لانفسكم فذوقوا ما كنتم تكنزون ይሄ ያስቀመጧችሁ ይሄኮ ነው ቅመሱት አሁን ለምንድነው አላህ Subhanahu Wa Ta'ala አንተ ባንክህ ላይ ስንት ሚሊዮን 10 ሚሊዮን ስታስቀምጥ ማለት ነው ከዛ ምንም ለማንም ሰው ሳትሰጥ ዘካ ሳታወጣ ሰደቃ ሳትሰጥ ስንት ደሃ ያየህ በመኪና ላይ ምን ምትመስለው መኪና በሚሊዮን በ2 ሚሊዮን ዋጋዋ መኪና ይዘህ ለማንም ሳትሰጥ ስትሸራሸር ማለት ቆይተህ يوم القيامة ግን በዛ ባስቀመጥኩ በዛ በምትሸራሸርበት የነበርክ ገንዘብ በዛ ነው የምትሰቃየው አላህ ምን ይላል هذا ما كنزتم لانفسكم ይሄ ነው ያስቀመጥከው አሁን ቅመሰው ስንት ምስኪን ግን አውጥተህ ብትሰጠው ስንት የቲም ላይ አባትና እናት ያጣ ልጅ ለሱ ብትሰጥኮ አልፎ ይጠብቀህ ነበር አጅር ስንት ታገኝ ነበር ያስቀመጥከው ግን ምንም አይጠቅምህም እና ይሄን ቁርአን ለምንድን ነው የሚነግረን ለኛ ነው የሚነግረን እኛ አሁን እንደሱ እንዳናረግ አላህ Subhanahu Wa Ta'ala እንደሱ ስለሚለን يوم القيامة ለዛ ደግሞ አሁን እኛ ቶሎ ብለን ገንዘብ አለን ከሆነ ቶሎ ብለን እንጠቀምበት ቶሎ ብለን እድሜ ሳያልቅ ሞት ሳይመጣ ረመዳን ሳያልቅ እንደገና ሌላ ረመዳን ሳይመጣ እንደገና አመቱ ሳያልቅ ቶሎ ብለን እንጠቀምበት ምክንያቱም አናቀም ዛሬ ያለን ነገ የለንም እና አላህ Subhanahu Wa Ta'ala በዚህ ማስጠንቀቂያ እያስጠነቀቀን ነው ማለት ነው ያለ ስለዚህ هذا ما كنزتم لانفسكم والرسول صلى الله عليه وسلم بلل حديث من لنا معناته ما من صاحب ذهب ولا فضة لا يؤدي حقها إلا إذا كان يوم القيامة صفحت له صفائح من نار فأحمي عليها من نار جهنم فيكوى بها جنبه وجبينه وظهره كلما برؤت أعيدت في يوم كان مقداره 50,000 سنة حتى يقضى بين العباد فيرى سبيله إما إلى الجنة وإما إلى النار سبحان الله نسأل الله السلامة رسول الله عليه وسلم راسه دسو بلوال من دنو ما نمسو ورقنا چرقنا برنا ገንዘብ አስቀምጦ ሐቅ ካላወጣ ምክንያቱም ገንዘብህ ሐቅ አለበት አላህ Subhanahu Wa Ta'ala አውጣበት አለ እኛ በመድር ላይ ሆነን ራሱ እኛ በስዊድን መንግስት አሁንም ስንኖር ገንዘብ ሰርተን የአመት ገንዘብ የምናወጣው ገንዘብ መንግስቱ ግዴታ ነው ወደን ጠልተን ነው የሚወስደው አላወጣም ብንል ራሱ ማንም አይችልም ግዴታ አላወጣም አልከፍልም ከተባለ ካለ ማለት ነው ወደ እነዚህ የክፍያ የሚበዛበት አለ ኮሮና ፉግደን የሚባል በስዊድን ላይ ይገባል አሁን እኔ 5000 ክፈሊ ከተባልኩ ማለት ነው 5000 የቀረ አለ አልከፈልሽም ሱአድ እንደዚህ ክፈሊ በዚህ ቀን እድል ተሰጠሻል ይባላልው እሺ ብዬ ከከፈልኩ ዳይሬክት ጥሩ እሰየ አልከፍልም ካልኩ ደግሞ ይልኩታል ወደየት ወደ ኮሮና ፉግደን የሚባል እዛ ይገባልና አልከፍልም ካልኩ እስከ 120 እስከ 100,000 እስከ 200,000 ሊደርስ ይችላል በየአመቱ በየጊዜው እየጨመረ ቀስ ብሎ 500 ኮሮና የነበረ የአንዳንድ ሰዎች 20,000 የደረሰ አለ ይጨምራል ምክንያቱም ወለድ ስለሚጨምር በቃ በየቀኑ ይጨምራል ማለት ነው እና ግን በተባልኩት ሰዓት በተባልኩት ገንዘብ ከመለስኩ ግን ምንም አይደርስኝም ማለት ነው እና በዚህ በዓለማችን እየተከሰተ ነው እና አላህ Subhanahu Wa Ta'ala አውጡ ዘካት አውጡ ስንባል አላህ Subhanahu Wa Ta'ala ማንንም የማያስርህ ባይኖር ማለት ነው يوم القيامة ግን እናገኛታለን ቁጭ ብላ ተጠብቀናለን አለች ስለዚህ የዘካት ጉዳይ ማለት ነው በጣም ብዙ ጥቅም አለው አላህ Subhanahu Wa Ta'ala በተለያየ ቁርአን ሲነግረን ማለት ነው ان الصدقه والانفاق لوجه الله ذي الجلال والاكرام من الاعمال الصالحه التي لها قدر كبير في الاسلام وفي القران الكريم والسنه النبويه ادله وافره تحث المسلمين على الصدقه وملازمتها وتعلي من شأن عاقبتها الله سبحانه وتعالى በቁርአንና በሱና በጣም ጥሩ እንደሆነ በገንዘብ ማውጣት ለብዙ ነገር የሚጠቅም እንደሆነ ደግሞ ነግሮናል ማለት ነው አላህ Subhanahu Wa Ta'ala በሱረት البقرة ምን ብሎናል وما انفقتم من نفقة او نذر
أو نذرتم من نذر فإن الله يعلمه وما للظالمين من أنصار. ليلة آية دمو الذين ينفقون أموالهم بالليل والنهار سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون. سبحان الله ما أجمل القرآن. انديت نو انديت دس اندمي القرآن مسلاتشو الذين ينفقون أموالهم إن الزي مياوتو غنزباتشو مچه ليل ونهار بكان بلاليت كل جزء مياوتو مالتنا سرا وعلانية بمستر بقلت سوية سمع بمسجد لي وي بويب سايد لي وي دمو سوية سببت بس بسبابوتا يتشالر قديتا يدلم هلا بمستر موتات جن قديتا دمو عند مسلم يا مستر صدق أدمو منور على اللبت جن يفكرن هلهم يفكرن بمستر موتات يفكرن بقلت موتات يفكرن سوية سمع مكنياتو وانا نية لله سبحانه وتعالى بلن ما درقنو مياسفلقن إن الذين ينفقون أموالهم بالليل والنهار سرا وعلانية بمستر بمندنو ميبال بمسترنا بإفا مالتنا سرا وعلانية فلهم أجرهم عند ربهم أجراتشو بتأم تلك بتأم أجراتشو عند الله سبحانه وتعالى نو ولا خوف عليهم النزي بالنزي التفرى من ميفرى نقر يلم النزي التفرو ولا خوف عليهم ولا هم يحزنون ما كانوا يوم القيامة عند حسنة بياسفل لجن ساعات عند صدقة بياسفل لجن ساعات بزا ساعات من دنهم يبالوا ولا تهينوا ولا تحزنوا فأنتم الأعلون أبشروا أتفروا إن أنت بلاي متهونوا دنيا لينا آخرة لي بلاي متهونوا إن أنت الله يالاتشو يادرقاتشو الله يعززاتشو يتكتلاتشو متهدو رسول صلى الله عليه وسلم يالاتشو أدرقوا يتبالاتشو متارقوا بأن أنت ميفرى نقر يلم ما أنهم ياسفرى النزي بخيلوش ما يوتقوا بسرق جيزة سيهون لا يولي تابلو بسنت مليون سرق يلجو لا يادرق يتشلال يولي نو قابزولني ما أنهم يالتقابز يلم مقب ميبال يعني بيانتو يقابزال سو لا مسكين نو ايدلم مسكين ما هوتيلو ايغبا انديوم هوتيلو لي مسكين كتبال ايفقدم ايغبام مچ نو የሚፈቀድለት ሊጥሉት ሲፈልጉ ተርፍ ማለት ነው ለነሱ ይባላል ሱብሃንአላህ አላህ ደግሞ ان الله طيب لا يقبل الا طيبا ሁሌ ለምስኪን ስንሰጥ ለምንድነው የቀረ ብቻ የምንሰጠው ለምንድነው ልብስ ለብሰኑ የተበላሸ ብቻ የምንሰጠው ለምን ለምስኪን እንኳን አይደለም የምንሰጠው ለአላህ ነው የምንሰጠው ለራሳችን ብለን እኛ ግን ጭንቅላታችን ያደግንበት እኛ ያለ ግን እንደዚህ ሰቢል መጥቶ ምስኪን መጥቶና እስኪ እዩ የተበላሸ ምግብ እስኪ እዩ ሲሉ ነው የምንሰማቸው አንዳንድ ጎበዞች ሴቶች ግን እናቶች ነበሩ አይሰጡም እንደሱ አይደለም የሚሰጡት ከትክክል መግቡ ማንንም ሰው የሚበላበት ቤት ነው የሚሰጧቸው እንዲሁም ነው ግቡ ይባላሉ ግቡ ውስጥ ቤት ይገባሉና እዛ በደንብ ይቀርብላቸዋል እነዚህ ሳሊሖች ሰዎች የምናቃቸው የምንሰማ እንደዚህ የሚያረጉት መግቢ ይሰጧቸዋል ልብስ ይሰጧቸዋል ገንዘብ ይሰጧቸዋል እና ሰላም አለይኩም በኋላ ሂዱ ይባላሉ አንዳንዱ ሰው ግን ብታዩ እንዴት በኺል እንደሆነ والله ያስጠላል ሱብሃንአላህ الله سبحانه وتعالى من بلوال لا يدخل جنتي بخيل بلوال جنة بخيل أي جبا إن بخيل مالت بتأم مياست الله بهري مياست الله تباي مياست الله نجرنا الله يودهم رسول الله عليه وسلم يودهم بخيل بدنيا لرسول يوددهم ما نمسو دم يودهم بخيل كتبالي إكلا كو بخيل أرى أتتأيقود سو يودهم السبب يتوقع بخيل جنا بدنيا لي كل سو بس مطفى نجري النجار سبحان الله نسأل الله السلامة سلزي الله كنزي ميصدقوا مياوطوا الله كنسو يادرجن اللهم آمين إن صدق أدمو بهولم نجار نو بفجكتا صدقة بتقول نجار صدقة بسوم مردات صدقة بشرلة تقول نجار مادرك صدقة بهولم نجار نو بخيل دومو بخيل نو بهولم نجار سبحان الله أستولو بخيل كتباله اليوم لساق راسي بخلال لفجكتا راسي بخلال في تولي راسو يسفرال سبحان الله إن الله سبحانه وتعالى
እንደዚህ ብለዋል ማለት ነው فلما دخلوا عليه قالوا يا ايها العزيز مسنا واهلنا الضر وجئنا ببضاعة مزجاة فأوفي لنا الكيل وتصدق علينا إن الله يجزي المتصدقين ليوسف عليه السلام ወንድሞቹ መጥተው ሲናገሩት ማለት ነው እንደዚህ ሸምተው እህል ወደ ሀገራቸው ሲመለሱ አያቁም ወንድማቸው እንደሆነ እነሱ ጠይቁት አዩሃል አዚዝ ሚስር እኮ ነው የሆነ መጨረሻ ላይ ዩሱፍ አለይሂ ሰላም እና እነሱ አላወቁትም ምን አሉ ማለት ነው فلما دخلوا عليه قالوا يا ايها العزيز ወንድሞቹ ሲገቡ አዚዝ ሆኖ ሚኒስተር ሆኖ የገንዘብ ኃላፊ በግብጽ ሆኖ ሲያገኙት يا ايها العزيز አሉ ሲጠሩት ማለት ነው مسنا واهلنا الضر እኛ እኮ ተቸግረናል እኛና ቤተሰባችን ዘራችን ሁሉ ተቸግረን وجئنا ببضاعة مزجة እንደዚህ በፊት ሲገዙ ማለት ነው ኢቃ አንድ ኢቃ ይዞ አንድ ኢቃ በገንዘብ መለዋወጥ ነበር ማለት ነው እና ይሄ ያመጣነው ብዙ እንትን አይደለም እና አንተ ግን እስኪ የበለጠ ያለህ ስጠን ምክንያቱም ጥሩ بضاعة مزجة فأوفي لنا الكيل ጥሩ ሚዛን ስጠን وتصدق علينا تصدقልን صدقه አውጣልን إن الله يجزي المتصدقين الله ደግሞ ለነዚህ ሰደቃ የሚያደርጉ የሚያወጡ ስለሚከፍላቸው ብለዋል ማለት ነው ይሄ በሱረት ዩሱፍ ነው በሱረት البقرة እንደገና አላህ ምን ይለናል من ذا الذي يقرض الله قرضا حسنا فيضاعفه له أضعافا كثيرة والله يقبض ويبسط وإليه ترجعون الله سبحانه وتعالى من ذا الذي يقرض الله አሁን ከሰው ከምስኪን ጋር አይደለም አንተኮ ቢዝነስ የምታረገው ከአላህ ጋር ነው አላህ Subhanahu Wa Ta'ala ለአላህ አንድ 3000 ለአንድ ምስኪን ብለህ ለየቲም ስታወጣ ይህን 3000 አላህ Subhanahu Wa Ta'ala يوم القيامة والله ስንት አጅር አድርጎ እንደሚያስቀምጥልህ ብናቅ ሁሌ ባወጣን ነበር ምክንያቱም ቢዝነሱ ለምስኪን አይደለም ምስኪን ቢያመሰግነን ባያስታውሰን ምንም እሱ አስፈላጊ አይደለም ዋና አላህ እኔ ተቀብየዋለሁ ያንተ ሰደቃ ሲባል መጀመሪያ ቃቢልና ሀቢል እኮ መጀመሪያ ሰው የገደለ ወንድሙ ለወንድሙ የገደለ በምንድነው ታቃላችሁ ሁለታቸው ነዝር ነበራቸውና ለአላህ Subhanahu Wa Ta'ala ሲያወጡ ቃቢልና ሀቢል ቃቢል አወጣ ሀቢልም አወጣ አላህ Subhanahu Wa Ta'ala የጥሩ መንፈሱ የጥሩ ሰው የሆነ ውስጡ ጥሩ ጸዳ ያለ ሰው በሊላህ ብሎ ያደረገ አላህ ተቀበለው ማለት ነው የቃቢል አልተቀበለውን የሀቢል ተቀበለው የገደለ ወንድም አልተቀበለውም ማለት ነው ቃቢልና ሀቢል እና ታሪካቸው አለ ረጅም ነው ግን በአጠቃላይ እሱ ሲቀበለው ምን አለ ማለት ነው ላንተ የምን አላህ ተቀበለው ለኔ አልተቀበለው ብሎ ተናደደ ቅናት ያዘው ሸይጣን መጣ እኔ ካልገደልኩ ብሎ ገደለው ማለት ነው ሱብሃንአላህ ስለዚህ አላህ Subhanahu Wa Ta'ala ከተቀበለው የማንም ሰው አይደለም የሚቀበለው በጥሩ መንፈስ ደስ ያለው ለአላህ ብለው የሚያደርገው ኢኽላስ አድርጎ ሲሰጥ ነው እንጂ አላህ እኮ ለኛ ከኛ ፈልጎ አይደለም የሚቀበለው ድርጊቱ ነው የሚፈልገው አላህ Subhanahu Wa Ta'ala ይህን ስታድርግ ምን ስለሆንክ ነው ውስጥህ ተቆርቆረህ በጣም አዘን ተሰምተው ስንት መስኪን ውጭ ላይ ስታየው ምንም ሳይበላ ልብሱ ራቆት ሆኖ በጣም ውስጥህ ስለበላህ እኮ ነው የምታወጣ እንጂ ዝም ብለህ እኔ አወጣለሁ እኔ አወጣ ሲባል ብለህ አይደለም እና ያ ስሜቱ ነው አላህ የሚያይልህ ያ ድርጊቱ ለዛ ብለህ የምታርገው ነው አላህ የሚቀበለው እንጂ አላህ ከኛ ምንም አይፈልግም እና ሰደቃ ስናወጣ ለአንፉሲኩም ነው ያለ አላህ Subhanahu Wa Ta'ala إن تبدوا الصدقات فنعمها هي وإن تخفوها وتؤتوها الفقراء فهو خير لكم ويكفر عنكم من سيئاتكم والله بما تعملون خبير سلازي وما أنفقتم من نفقة مجمر يبلوان أو نذر من نذر فإن الله يعلمه وما للظالمين من أنصار الله سبحانه وتعالى متاوت صدقة لمن بلاتشو كمن تنستاتشو هلو الله سبحانه وتعالى يقول إن الله سبحانه وتعالى يعلم وإن تبدوا الصدقات فنعمها هي كاوتاتشو كسو كسمات ችግር የለም وإن تخفوها وتؤتوها الفقراء فهو خير لكم ተደብቃችሁ ደግሞ አሁን በድብቅ ማድረግ ይቻላል አሁን እኮ በየትም ቦታ ሲያወጡ
እንትን ስፔሻሊ በዚህ የኔት እንትን ያለው ቦታ ማለት ነው በኢንተርኔት ገብተህ ማንንም አያይህም ሞባይልህ ሆነ አላህ ብቻ ነው የሚያየው ለማን ኦርጋናይዜሽን እንደምትሰጥ እዛም ራሱ በስም ማስገባት ከፈለክ ስም ማስገባት ትችላለህ ነው እኔ አኖኒም ወይ ደግሞ ሳይታወቅ ይሁንልኝ ካልክ ደግሞ ያለ ስም ማስገባት ትችላለህ ዳይሬክት ይገባል አላህ ብቻ ነው የሚያውቀው ሰው ሰምቶ አውቆ ምንም ያድርግ የለም ግን በሁሉም ይቻላል ማለት ነው አላህ Subhanahu Wa Ta'ala ምን ይላል ወቱቱሃ الفقراء እነዚህ የሚያስፈልጋቸው والله እነዚህ ምስኪኖች ወንድሞቻችን እህቶቻችን ስንት ፋሚሊ ያለ አላህ ይድረስላቸው አላህ ይሁንላቸው ዓለም ሙሉ ሞልተው ያሉ ማለት ነው እኛ ደግሞ በአገራችን በሁሉም ያለ ምስኪን መርዳት የሚገባኝ እኛ ነን ማለት ነው እና አላህ ምን ይለናል ويكفر عنكم من سيئاتكم والله بما تعملون خبير الله سبحانه وتعالى እንደዚህ ስታረጉ ደግሞ አላህ ዘንባችሁ ኃጢያታችሁ ጉድለታችሁ አሁን በረመዳን ዘካተል ፍጥር ምናወጣ በስዊድን አሁን 75 ኮሮና ናት ምናወጣት ለምንድነው በረመዳን ላይ ምናልባት የሆነ ነገር ተናግረናል ልንሆን ይችላልን ኩፉ አስበን ኩፉ ሰርተን ልንሆን ይችላልን ያጎደልነው ነገር በሶላትም በምንም ስላለ ለሱ ጠሃራ ለማጽዳት ነው ማጽዲያ ነው 75 ኮሮና ለአንድ መስኪን ሄዳ ለኛ ምንም አታረግንም ማለት ነው ስለዚህ አላህ Subhanahu Wa Ta'ala تؤتوها الفقراء ብሎናል ዘካትም ይሁን ሰደቃም ይሁን والله بما تعملون خبير وليس عليك هداهم ولكن الله يهدي من يشاء وما تنفقوا من خير فلأنفسكم وما تنفقون إلا ابتغاء وجه الله وما تنفقوا من خير يوفى إليكم وأنتم لا تظلمون سبحان الله سنت جزء إنفاق إلنا بالقرآن سنتنو إنفاق مالت أو تته مستأت مالتنو نفقة سيبال لا بيتسبه نفقة توت الله لا لجوته نفقة نميبال بامارنيا نفقة مالت درجة متارجو ويدوم متسات أو نفقة يبالال ውጭ የምታወጣ ነው ማለት ነው የምታወጣው ነፈቃ እንደሱ ነው የሚባል መሰለኝ በአማርኛ እስኪ ሌላ ቃል ካለው ንገሩኝ ባረከላሁ ፊኩም ወጀዛኩሙላህ ኸይር አላህ ይስዕድኩም ጀሚዓን ነፈቃ ማለት ውጭ የምታወጣው ነው ውጭ ነው የሚባላል አይደለም አው ወጪ ፍሎት ይቅርታ ወጪ የምታወጣው ማለት ነው ወጪ ኢንፋቅ ማለት የምታወጣው ወጪ ማለት ነው ገንዘብም ይሁን እህልም ይሁን የፈለገ ይሁን የምታወጣው ይሄ ነው ኢንፋቅ የሚባል የምታወጣው ማለት ነው ኢንፋቅ ለላህ Subhanahu Wa Ta'ala እና በብዙ በቁርአን ይነግረናል ባረከላሁ ፊኩም ጀሚዓን ወንድሞቼ እህቶቼ ሼር በሉት ስፔሻሊ ደግሞ ወደ አማርኛ ግሩፕ ያላችሁ ወደዛ ሼር በሉልኝ ትንሽ ንጨምርና እንዳይበዛችሁ ወይ ደግሞ አሁን ፍጥር ጊዜ ስለሆነ ለብዙ ሰው ስለዚህ አላህ Subhanahu Wa Ta'ala በተለያየ አያ ማለት ነው ليس عليك هداهم ولكن الله يهدي من يشاء እነዚህ ረሱል ሰለላሁ ዐለይሂ ወሰለም ለኛም የሚያስተምረን ማለት ነው ለሁሉም ሰው እኛ ግዴታ ካላመኑ ካላሰለሙ አንልም አላህ ብቻ ነው ሂዳያ የሚሰጥ انك لا تهدي من احببت ولكن الله يهدي من يشاء እኛ ግዴታችን ምንድነው ማሳወቅ ዳዕዋ ማድረግ ሰው መንገር ሙስሊም ሆኖ ማይከተልስ ምን እናርገዋለን ምንም ለሱም ዳዕዋ እናርግለታለን እንደዚህ አንቀና ካላደረክ እንለዋለ አንልም አይፈቀድም ሁሉ የየራሱ ጭንቅላት አለው የየራሱ ፍላጎት አለው የየራሱ ሐሳብ አለው በራሱ አላህ የሚፈልገው ማንንም ሰው በፍላጎቱ ተራምዶ ሊሆደ ነው የሚፈልግ እንጂ በግዴታ የሚባል አላህም አይወደውም ምክንያቱም ለምንድን ነው በግዴታ የሚሆነው ይሄኮ ለአላህ ፍቅር መስጠት ለአላህ እስቲስላም ማድረግ ሙስሊም መሆን የራሱ ትልቅ ፍቅር ለአላህ ነው ፍቅር ደግሞ በግዴታ አይመጣም ከማንንም በግዴታ አይመጣም አንድ ሰው ካላፈቀርከኝ ብለው ትተለምነዋለህ ማያፈቅር ሰው ምሳሌ አንድ ሚስት ለባሏ በጣም ተፈቅረው ትሆን ትችላለች እሱ አያፈቅራትም ግዴታ ካላፈቀርከኝ ብላ ማስገደድ ትችላለች አይመጣም ብታረግም አይመጣም ዝም ብሎ ግን እንደባል ሆኖ ሊኖር ይችላል
እና ልጅም ራሱ ካልወደደ ወላጁ በግዴታ አፍቀር ብለም ማስገደድ አይቻልም ሁሉም ማስገደድ አይቻልም እና በራሱ ሲመጣ ግን ለሁሉም ያምራል ፍቅር ሁለቱ ሲመጣ ባልና ሚስት በሁለታቸው ፍቅር ሲሆን እንዴት ነው ኑሮ የሚሆነው በጣም ደስ ይላል በጣም ያምራል እንዴት ነው የተሳካ ላይፍ ደስታ የሚሰጥ ላይፍ ይሆናል ግጭት አይገኝም ማለት አይደለም ግጭት ሊኖር ይችላል ግን ፍቅራቸው እንደገና ይሰባስባቸዋል ያለ ፍቅር ግን በፍጹም ነገር አያምርም በጓደኞች ራሱ ፍቅር ሳይኖር አያምርም ማለት እና የአላህ ባሪያ መሆን ደግሞ ግዴታ እንደሱ ነው የሚሆነው አላህም አንተም እኛ ማንወድ ከሆነ አላህም አይወደንም እና ሁለቱ የዓብዱ የባሪያው ውዴታ ሲጀምር የአላህ ደግሞ የበለጠ የጨመረ ውዴታ ይመጣል ምክንያቱም ሐዲስ ቁዱስ እንደሱ ብለዋል አላህ ምን ብለዋል እኔ ካስታወስከኝ አስታውስሃለሁ በውስጥህ ካስታወስከኝ አለ እኔ በውስጤ አስታውስሃለሁ አለ Subhanahu Wa Ta'ala በሐዲስ ቁዱሲ በኢፋ በብዙ ስብሳ የተሰበሰበ ሰው ስታስታውሰኝ ደግሞ የነሱም ስታነሳ እኔ ደግሞ ካንተ የበለጠ የተሰባሰበ በመላእክቶች በተለያየ መላእል አዕላ ደግሞ አስታውስሃለሁ ይላል ከዚህም ይበልጥ ነገር አለ አንተ ከወደድከኝ ደግሞ እኔ ስለምወድህ ባሪያዎቼ ደግሞ እንደሚወድህ አድርጋለሁ ብለዋል አላህ Subhanahu Wa Ta'ala ያ ጅብሪል ይለዋል ጅብሪል እኔ እገሌ እወደዋለሁ በስም ነው የሚጠራ እገሌ ፉላን አብዱላህ እኔ በጣም እወደዋለሁ ውደደው አንተ ይባላል ጅብሪል ይወደዋል እንደገና ደግሞ መላእክቶች ውደደው ብለህ ነገራቸው ይባላል መላእክቶች እንደገና ደግሞ በመሬት ላይ قبول ሊሆንለት ሰው ሊቀበለው ሰው ሊወደው ደግሞ ንገረው ይባላል ሱብሃንአላህ መሬት ላይ ደግሞ አንዳንድ ሰዎች እንደዚህ ስናያቸው አናቃቸውም ግን ሱብሃንአላህ ካየናቸው እንወዳቸዋል ለምንድነው አናቀም አላህ ስለሚወዳቸው ነው አላህ قبول በመሬት ላይ ስላደረግላቸው ነው ሱብሃንአላህ ስፔሻሊ ደግሞ የኸይር ነገር ከሆነ ማለት ነው እና አላህ Subhanahu Wa Ta'ala ካልወደድነው ካላሰብነው በሱ ካላሰብን እሱ የሚፈልገው ማድረግ ካልተጓጓን ለሱ ለማድረግ ማለት ነው ግዴታ ጂሃድ ማድረግ አለብን ጥሪት ማድረግ አለብን አንዳንድ ጊዜ ነፍሲያ ታሸንፈናል አንዳንድ ጊዜ ሰይጣን ያሸንፈናል نعم ግዴታ ነው ይሄ ይከሰታል በሁላችን ኢማናችን በጣም ሰነፍ ይሆናል ሁሌ ይሰማናል ግን እንደገና ደግሞ ተነስተን እንደገና አላህ ስናስተውስ ቁርአን ስንቀራ አስተግፊሩላህ ስንል الصلاه على النبي صلى الله عليه وسلم ስናድርግ ደግሞ ኢማኑ እንደገና ደግሞ እንደ ሞባይል ሲጫረሽ ቻርጁ እንዴት ነው የሚሆነው የተናገርክ ምንድነው ተወን ባክ አንድ ቀርታለች 2% ቀርታለች ልትዘጋ ትችላለች እንደሱ ነው እኛም እንደሱ ነን ኢማናችን ከመቶ ጀምሮ እስከ 0 ሊደርስ ይችላል እና 0 ሳይደርስ ምንድነው ማድረግ ያለብን ቻርጅ ግዴታ ቁርአን መቅራት ጾም መጾም ለዛ ነው አንድ ወር አላህ የሰጠን እኮ ለዛ ነው ቻርጅ ለማድረግ ኃጢያታችን ለመቀነስ በዚህ ወር ስንት ዒባዳ አለ ቁርአን መቅራት شهر القرآن ይባላል شهر الصدقة شهر القيام شهر الصيام شهر الأرحام شهر يهلم ነገር ወር በዚህ ዒባዳ የሌለ ነገር የለም نسأل الله سبحانه وتعالى መቼም በሁሉም ነገር ካልተጠቀምንበት በአንድም ነገር በትንሽ ነገር መጠቀም አለብን እና በሰደቃ ደግሞ በጣም የተወደደ ነገር ስለሆነ አንድም ሳንቲም ሳናወጣ እንዳይቀር ወንድሞቼ እህቶቼ የለኝም አይበቃም እንዳትሉ 5 ኮሮና ብትሆንም 1 ሪያል ብትሆንም 1 ዶላር ብትሆንም አውጡ ምንም ችግር የለም አላህ በጣም ተባዝቶ ታገኙዋላችሁ የውመል ቂያማ ለአላህ ትንሽ ነገር የሚባል ነገር የለም ስለዚህ ሰደቃ ማለት በጣም ትልቅ ነገር ነው የሚፈልግ ነው ለዛ ደግሞ ምንድነው የሚጠቅመው በዚህ ደግሞ እንደዚህ ስናርግ እነዚህ ወንድሞቻችን እህቶቻችን ያሉት ምስኪኖች ዒድ ላይ ገንዘብ ሲያገኙ ልብስ አዲስ ሲገዙ ምግብ ጥሩ ነገር ሲገዙ አንድ ቀን ስጋ ገዝቶ ማያውቁ በዛ ሰዓት ሲገዙ እንዴት ጀብር الخواطر እንዴት እንደሚደሰቱ እስኪ አስቡ
እንዴት ነው የሚደሰቱ? ለአንድ ወር እህል መጣችሁ ንውሰዱ ሲባሉ እየተሯሯጡ ሲሄዱ ወላሂ ደስታቸው ብቻ እናንተ እስኪ በልባችሁ አስቀምጡት። እኛ በየቀኑ እየበላን እየጠጣን ስንት ነገር አስቀምጠን በቤታችን አናስብም። እነሱ ግን ነው ደርሳችሁ የናንተ ድርሻ መጥተዋል ተቀበሉ ሲባሉ እንዴት እንደሚሆኑ እስኪ ኢማጂን በራሳችሁ ኢማጂን አድርጉ። እና ሁላችን ግዴታ ማሰብ አለብን። نسأل الله سبحانه وتعالى أن يتقبل منا ومنكم صالح الأعمال. الله سبحانه وتعالى جبر الخواطر እንደዚህ ስሜቱ የተጎዳ ሰው ያዘነ ስንት ልጅ አባታቶ እናታቶ እንደገና ደግሞ ምንም የሚበላ ሳያገኝ ሲያጣ እኛ ሁላችን የውመል ቂያማ እንጠየቃለን። እኛ ሁላችን ግዴታ መርዳት አለብን። መርዳት የረመዳን ብቻ ደግሞ አይደለም፣ በሙሉ አመት መርዳት አለብን። ልምድ መሆን አለበት በህይወታችን። ሁሌ በባንካችን የሚቆረጥ በየወሩ በየአመቱ ግዴታ ማድረግ አለብን። ወላሂ እኛ እንጠየቃለን። አላህ Subhanahu Wa Ta'ala ምን ነው ያለበት ሱረት الكافر ሱረት التكاثر ሱረት التكاثر ማለት እየተባዛችሁ ያላችሁ በገንዘብ በልጆች የምትባዙ እናንተ አልሃኩም التكاثر እናንተ ሰዎች እናንተ በዛ ያሰባችሁ ልጅ ሊበዛልኝ ገንዘብ ሊበዛልኝ አሁን ባንክ ሞተሽ ያስቀምጣለው እስከ ስንት ላስቀምጥ ይያላችሁ የምታስቡ አልሃኩም التكاثر حتى زرتم المقابر ቀብር እስከሚመጣ ቀብር ትገባላችሁ። እናንተ በዛ ስታስቡ በልጅ ስናስብ በአንድ ልጆቻችን ምን አረጉልን በዱንያ ላይ ምንም አላደረጉልንም። የውመል ቂያማ ራሱ ልጆች አይጠቅሙንም። አልሃኩም التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم ثم لترون عين اليقين ثم لتسألون يومئذ عن النعيم بلونال. سورة التكاثر ሁላችሁ የምታውቁት ሱራ ነው። አፉ በሉኝ ስሜቴ እንትን ከሆነ አልሃኩም بسم الله الرحمن الرحيم ألهاكم التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون. الله سبحانه وتعالى በጣም ለኛ ያስፈራራን ነው። አልሃኩም التكاثر እናንተ ወጅ በዚህ ያሰባችሁ ብቻ ያላችሁ حتى زرتم المقابر መቃብር ትገባላችሁ ምንም ሳታረጉ ለህይወታችሁ ለራሳችሁ ማለት ነው። ከላ سوف تعلمون ታቃላችሁ ثم كلا سوف تعلمون እንዲሁም እንደገና ታቃላችሁ ከላ لو تعلمون علم اليقين እንደዚህ በአይናችሁ እንደምታዩ ብታቆት ማለት ነው ምን እንደምጠብቃችሁ ያለ ለተራውን الجحيم جهنم በአይናችሁ ብታዩት እንኳን ከበራችሁ እንዲሁም በሙሉ ገንዘባችሁ ውሰዱልኝ ብትሉ ምክንያቱም የውመል ቂያማ እንደሱ ነው የምንሆነው። እንዴት ብለን ከዚህ እሳት ላይ جهنم እንዴት ነው የምንድነው ነው የምንለው። እንኳን ገንዘባችን ሙሉ አውጥተን ራሱ ብንድን ወየ ነው የምንለው በዛ ሰዓት። كلا سوف تعلمون لترون الجحيم ثم لترونها عين اليقين بعيناችሁ جهنم ታያላችሁ አላህ ብለዋል። ታያላችሁ بعيناችሁ የማይመጣ መስላችኋል ታያላችሁ። كلا ثم لترونها عين اليقين በኋላ ካያችሁ ثم لتسألون يومئذ عن النعيم ከዛ በኋላ ትጠየቃላችሁ። የን ሁሉ ረመዳን ላይ ጥሩ ምግብ የምትበሉት ጥሩ አልጋ የምትተኙት ጥሩ ልብስ የምትለብሱት ስንት ወርቅ የን በሁሉም ጥያቄ ይመጣል። ጥያቄ لتسألون يومئذ عن النعيم የንዕማ ራሱ እንጠየቃለን። የሌላ መሰላችሁ የንዕማ የልጅ ንዕማ ነው፣ ጤና ንዕማ ነው፣ ገንዘብ ንዕማ ነው፣ ሁሉ ማየት ንዕማ ነው። ስንት ሰው አይን ማያይ ሰው አለ። ስንት ነው እጁ መንቀሳቀስ የማይችል አለ። ስንት ነው በእግሩ መሄድ የማይችል ሰው አለ። ይሄን ሁሉ ንዕማ ነው እና አላህ Subhanahu Wa Ta'ala ለተሰአሉና يومئذ عن النعيم በሁሉም ንዕማ ትጠየቃላችሁ የውመል ቂያማ። እና ገና ያ ጥያቄ ሳይመጣ ያ በዛ جهنم ስናይ ወየ ሳንል ማለት ነው ያ አላህ ጌታዬ መልሰኝ አንዱ ሲጠይቅ ማለት ነው መልሰኝ ምንድነው የሚለው መልሰኝ ያ ረቢ መልሰኝ ለአተሰደቅ ተመልሼ ልቀራ አላለም ልሰግድ አላለም ሰደቃ ላውጣ ነው ያለ። ምክንያቱም የሰደቃ ጥቅም በጣም ትልቅ ስለሆነ
ሰደቃ የውመል ቂያማ ጀሃነም እንዳትገባ ይሄ ገንዘብ ያወጣው እንደዚህ ነው የምትከላከልልህ እንደ ጥላ ነው የምትከላከልልህ በጀርባ ትመጣለች በጎንህ ትመጣለች በፊት ትመጣለች በጀርባ ትመጣለች ጀሃነም እንዳትገባ ስለዚህ ያ ነው መውጣት ያለብን እንጂ ልጆቻችን የሚጠቅሙን እንደሆነ አናቀም ባሎቻችን ይጠቅሙን እንደሆነ አናቀም ሚስቶቻችን ይጠቅሙን ይሆኑ ለነሱ ነው የምንለፋ ለነሱ ነው የምንሰራ ለነሱ ነው ብዙ ነገር የምናርግ ግን ይጠቅሙናል አይጠቅሙናል አላህ ብቻ ነው የሚያውቀው አናቀም ስንት ሀብታም ነበረ ምንም ሳይሰደቅ ምንም ሳያድርግ ሄዶ ልጆቻቸው የሱ ልጆች ማለት ነው የሟች ልጆች ነው እንጆይ ያደረጉት ገንዘቡ እንዲያውም በጥሩ ቦታ ቢያስቀምጡት ጥሩ ነበር በክፉ ነገር በመጥፎ ነገር ሲጠቀሙት የቆዩ ማለት ነው نسأل الله سبحانه وتعالى السلامة الله يطبقاችሁ እና صراحة የሰደቃ ጥቅሞች በጣም ብዙ ነገር ነው ያለ ፈድል ሰደቃ صراحة ተነግሮ አያልቅም የሰደቃ ጥቅም በጣም ብዙ ነው ያለው በቁርአንና በሱነቱ ረሱል ሰለላሁ ዐለይሂ ወሰለም እንዲሁም ግን አንዱ አለፍ ብለን ለማስታወስ من فوائدها لنيا متقمن مندنو انها تلحق المزكي بركب الكرماء ذوي السماحه والسخاء انت زكاه ستاوطا صدقه ستاوطا كمان قالوا متهرك المتصدقين المزكين الذي الله ميوداچو لكس ያላቸው ሰዎች ለጋሶች ነው የሚባሉ لكس ከነሱ ግሩፕ ነው የምትገባ ስለዚህ ከማን ግሩፕ ነው የምትሆነው የመልቂያማ እንደዚህ አሁን ዋትስአፕ ተላየ ግሩፕ 10 ግሩፕ አለ አይደል የተላየ ግሩፕ አለ የመልቂያማም እንደሱ ነው ሁሉም የየራሱ ባንዲራ ይዞ ይመጣል የየራሱ ግሩፕ ይዞ ይመጣል እና አንተ የሰደቃ ግሩፕ ግባ የጥሩ ነገር ግባ እዛም በخير ቦታ ስትገባ የውመል ቂያማ ያ ይጠቅማል ማለት ነው ስለዚህ ረክብ السماحه እነዚህ ለሰው የሚያስብ የሚረዳ ይሆናል ማለት ነው ሁለተኛ ደግሞ እነ ዘካት ተስተውጅብ اتصاف المزكي بالرحمه والعطف على اخوانه المعدمين والراحمون يرحمهم الله زكاه የሚያወጣ ሰው ዘካት ሰደቃ የሚያወጣ ሰው ረህማ ውስጥ ያለው ሰው ነው ረህማ የሌለው ሰው በደረቅ ነው ድንጋይ ነው ልቡ ድንጋይ ነው እንዴት ብሎ ያወጣል ለዛ እኮ ነው በኺል የሚሆነው በኺል ከሆነ ልቡ ድንጋይ ማለት ነው አይሰማው አያቅም የሰው ችግር አይገባው ስለዚህ እነዚህ ድንጋዮች ልብ የሆኑ ሰዎች በኺሎች ነው የሚሆኑ ምንም አይሰማቸውም ለራሳቸው ለሆዳቸው ብቻ ይገዛሉ ለሆዳቸው ይበላሉ ጥሩ ለራስ ብቻ ማሰብ ምን ያረጋል ምን ዋጋለው ወይኡሲሩና على انفسهم ነው ቁርአን ያለ ራሳቸው ትተው ለሌላ ሲሰጡ ነው አላህ Subhanahu Wa Ta'ala ደግሞ እጅግ በጣም አጅር የሚያደርግላቸው ማለት ነው ስለዚህ ሶስተኛ ደግሞ انه من المشاهد ان بدل النفس عفوا በፊት እንጂ እነዚህ ረህማ ያላቸው ሰው ደግሞ አላህ Subhanahu Wa Ta'ala ደግሞ ረህማ በላያቸው ላይ ያወርደዋል يوم القيامه رحمه ያርግላቸዋል በዱንያ ላይ ደግሞ ረህማ በራሳቸው ያወርድ አላህ Subhanahu Wa Ta'ala ያወርዳል እንግዲህ እኔ ምንድነው ቃሉ ጠፋኝ በአማርኛ የኔ ኮልታፋ አማርኛ መቼም ተስፋ አረጋለሁ እንደሚደርሳቸው እንዲሁም ለነዚህ እንደኔ አማርኛ ትንሽ የሚችሉ ግን ይገባቸዋል ስለዚህ من بلوال دمه ويبسط النفس ويجب أن يكون الإنسان محبوبا بحسب ما يبذل من النفع أنه من المشاهد أن بذل النفس المالي والبدني للمسلمين يشرح الصدر ويبسط النفس ويجب أن يكون الإنسان محبوبا بحسب ما يبذل من النفع لإخوانه سبحان الله يهسو مياوت أدومو زكاة مياوت زكاة صدقة مياوت أدومو وستو بتام راحانو ميسمو منفسو بتام رفتنو ميسمو አልጋው ላይ ሄዶ በአንድነው የሚተኛ ምክንያቱ አላህ Subhanahu Wa Ta'ala ምንድነው ይሰጠዋል راحه ይሰጠዋል ቅሳነት ምንድነው ይሰጠዋል በቃ ጥሩ መንፈስ ይሰጠዋል ጭንቀት የሚባል አያቆም አይመጣም ምክንያቱ يعني الا بذكر الله تطمئن القلوب الله ذكر الله የሚዘክር ሰው ምንም ጭንቀት አይኖርም ለምንድነው ገንዘብ ሲያወጣው አላህ ስለሚያስታውስ ነው ቁርአን ሲቀራኮ አላህ ስለሚያስታውስ ነው ወደ ዑምራ ወደ ሐጅ ሲሄድ አላህ ስለሚያስታውስ ነው እና አላህ የሚያስታውሰው ጭንቀት አይገባው ስለዚህ راحه ይሰማው ጢማእኒና ይሰማው ማለት ነው
ويبسط النفس ويوجب أن يكون الإنسان محبوبا دمو سو يودوال የሚሰውጠው ሰው እንኳን እንደው አሁን ሚስት ማለት ነው ባልዋ ነው አይደል ግን ሁሌ ጊፍት ቢያመጣላት ሁሌ ነው የምትደሰተው አንድ ቀን ይብቃህ አትለውም በየቀኑ መቼም በዛ መንገዳችን ማንሳት የሚፈልገው አሁን ወንድሞቼ እህቶቼ ዒድ ላይ የመጣ ነው ጀርባችሁ ያለ ሰው ጎናችሁ ያለ ሰው ፊታችሁ ያለ ሰው አስደስቱ ባልየው ሚስት አስደስት ጊፍት ግዛላት አበባ ግዛላት በምን ብየላስ ደስታት ብለ በዚህ ወር ሙሉ ወሩ ለእናንተ ብለው ረመዳን ፍጡር ሲሰሩ ምን ሲሰሩ እህትህ እናትህ ያክስትህ ልጅ ማንንም ትሁን እስከ ማስደሰት ንልመድ ሰው እንዴት ብየኔ ልቡ ላይ ማተርከስ ይችላልው ብላችሁ ይሄ አንዱ ዘካቱም ሰደቃው ለቤተሰብህ ለራሱ ማምጣት በጣም እንደ ሰደቃ ነው የሚቆጠረውና በዛ መልመድ አለብን ولذلك ሰው ይወደዋል የሚሰጥ ይወደዳል ማለት ነው በኺል የሆነ ደግሞ አላህ ማይወደው ሰው ደግሞ አይወደው نسأل الله العفو والعافية ከበኺሎች አላህ ያርቀን በኺል ራሱ አንተ አንዳንድ ሰዎች አሉ አሁን አንዱ ጥሩ ሰው ሆኖ ሰደቃ ሊያወጣ ሲፈልግ ምን ይለዋል በጎኑ ላይ በኺሉ ባክህ ምን ያርግልሃል ያለፈ ጊዜ አንተ አወጣህ አይደለም ምን ሁሌ ነው የምታወጣው እንዴ ለቤተሰብህ ማስብ እንጂ ይሄ በኺል እንዲሁም ሌላ ሰው ሊያወጣ ራሱ የማይፈልግ አዑዝ ቢላህ እነዚህ ነው ኸይር የማያስገቡ ሰዎች ከነዚህ መራቅ አለበት እንደዚህ አይነት ሰዎች ከነሱ ቁጭ ማለት ራሱ አያስፈልግም በሩቅ ሰላም አለይኩም በሩቅ ብቻ ነው እነዚህ ምክንያቱም ራሱ እንዳያወጣ ለጥሩ ማድረግ የሚፈልግ ሰው ራሱ ይከለክላል ሱብሃንአላህ እንደዚህ በጣም አላህ የጣላቸው ሰዎች ናቸው አላህ ይጠብቀን ከነሱ من ይላሉ እንደገና ምን ጠቅማላችሁ መሰላችሁ ان في الزكاه تطهيرا لاخلاق بادلها من البخل والشح كما قال الله تعالى خذ من اموالهم صدقه تطهرهم وتزكيهم بها الله سبحانه وتعالى من قال كنሱ خذ من اموالهم كገንዘባቸው صدقه وسد ብለው الله سبحانه وتعالى ለምንድነው وتطهرهم وتزكيهم بها خذ من اموالهم صدقه تطهرهم وتزكيهم بها ከገንዘባችን ሲወጣ ገንዘብና ሰደቃ ለኛ ጣሃራ መጽጃ ይሆናል ከኃጢያታችን ከመጥፎ ጸባያችን አንዱ ቆጣ የሚል ሰው ከሆነ ሰደቃ ሲያበዛ አላህ Subhanahu Wa Ta'ala ደግሞ እንደዚህ የቀዘቀዘ ደህና የሆነ ቤተሰቡ ማሻአላህ ምን ሆነ ነው ዛሬ ሰውየው በጣም በቃ መናደቱ ተዋል እስከሚባል ይሆናል ለምን ሰደቃ ለብዙ ነገር ጠቅማለው ማለት ነው አላህ Subhanahu Wa Ta'ala ተቆጥቶ ከሆነ በዚህ ሰው ደግሞ አላህ Subhanahu Wa Ta'ala ደግሞ ይደሰትበታል ዘካት ስንል ደግሞ ፈሪዳ ናት እኔ አሁን ሁለቱ ነው የምናግራቸው ያለው ሰደቃ አንድ ከአርካን الاسلام ማለት ነው አምስቱ አርካን الاسلام ሸሃደቱ አን ላ ኢላሃ ኢላላህ ወአነ ሙሐመድ ረሱላህ ኢቃሙ الصلاه ኢታኡ الزكاه وصوم رمضان وحج البيت من استطاع اليه سبيلا ስለዚህ በዚህ በረመዳን ወር ማለት ነው ዘካቱል ፊጥር አለ ሰደቃ መታወጣው አለ እና የሩክን የሲያም ሆኖ ግን የተለያየ ሩክን ይገባበታል ሶላት አለበት ቁርአን አለበት ሁሉም ነገር የሚገባበት ነው ወር ነው እና ይሄ የለመደ ሰው ከሆነ በዚህ ወር ሲመጣ እጅግ በጣም እጥፍ ነው የሚያወጣ ማለት ነው ስለዚህ ስንት ሀብታሞች አሉ የምናቃቸው መስኪን ሲመጣ በሩ ዝጉት ይባላሉ በሩ ዝጉት እንዳይገቡ ይባላሉ እና ይሄ የአላህ በር ለራሳቸው እየዘጉ ናቸው እንጂ መስኪን ሌላ ልግስ ያለው ሌላ ጥሩ ሰው የሆነ ደግሞ ያገኘውና ይሰጠዋል አላህ የከፈታት ሆድ ማለት ነው አላህ ያድርስላታል እነሱ ግን የራሳቸው በር ነው የዘጉ ምክንያቱም وما تنفقون الا لانفسكم الله ብለዋል ለራሳችሁ ብቻ ነው ለራሳችሁ ነው ነፍቃ የምታወጡ እንጂ አላህ ከኛ ምንም የሚያስፈልገው የለም በህብረተሰባችን ደግሞ ምንድነው ጠቅም የምናገኝበት ان فيها دفاعا لحاجه الفقراء الذين هم السواد العدم في قلب البلاد ማለት በሁሉም አገር በስታዩት ደሃዎች ናቸው አብዛኛው የሆኑ ከህዝቡ ሀብታም በጣም አነስተኛ ነው በመሃል ደግሞ ሚድል ክላስ ሊኖር ይችላል ከዛ በታች ሊኖር ይችላል
በእንደዚህ እኛ በውጭ የምንኖረው ማለት ነው የራሳችን ኑሮ ኑረን ከኛ በላይ በጣም ሀብታሞች ያሉ ይኖራሉ ግን በሀገራችን ስናየው ምሳሌ አብዛኛው ሰው ደሃ ነው አብዛኛው ሰው እርዳታ የሚፈልግ ነው እና ሁላችን ያላቸው ዘካ ሲያወጡ ማለት ነው በህብረተሰቡ በጣም ትልቅ እርዳታ ይሆናል የሚፈልግ ሰው ሐጃ ያለው ሰው ከተዘጋለት ደግሞ ወደ መጥፎ ነገር አይሄድም ለምን ካላገኘው እኮ ምን ያረጋል ይሄዳል ይሰርቃል ወዶ ነው ወዶ ሳይወድ ሄዶ ይሰርቃል ሄዶ ከሰረቀ ያው አንድ ሀገር ስንት ሀብታም ያለ የማያወጡ ከሆኑ በዘካትና ስርቅ ከተጀመረ እንዲሁም ሀብታሞች ነው መቀጣት ያለበት እንጂ ደሃ አይደለም የሚቀጣ ለምን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እንደሱ መተው ሲያገኝ ማለት ነው ሰርቆ ተብለው ይተጠየቁ ማለት ነው እና የሚሰራበት ቦታ አይሰጠውም አያበላውም በኋላ ሲያውቅ ማለት ነው ተመርምሮ መርመራ ሰርች ተደርጎ ሲታወቅ ሰውየው መጣ አንተ ማትሰጣው ከሆነ ሌላ ጊዜ አንተ ነው የምትቀጣ ተባለ ማለት ነው ምክንያቱም ልጁ ወዶ አይደለም የሰረቀ ሊበላ ሊሰርቅ ይችላል ሁላችን ካላገኘንም እዛ ሁኔታ ልንደርስ እንችላለን ስለዚህ በዛ ሰዓት ያለው ሰው ደብቆ አስቀምጦ ሌላ ካጣ ለሚሰርቅ አይደለም ፖሊስ መያዝ ያለባቸው ያ ደብቆ ገንዘቡ ያስቀመጠ ለዛ መያዝ አለባቸው እኛ አሁን በስዊድን ላይ ነው ማለት ነው ለምንድነው በጣም ሃይ የሆነ ስካት የምንከፍለው ወይ ደግሞ ግብር የምንከፍለው ስራ የሌላቸው እኛ የምንሰራ ከፍለን ወደ እነሱ ይሄዳል በበሽታ የሚቀመጡ አሉ ደሞዛቸው ወደ እነሱ ይሄዳል ያረጁ ሰዎች እዛ የሚቀመጡ ወደ እነሱ ይሄዳል ልጆች ሃንድካፕ ያሉ ምናምን ያሉ ወደ ሁሉም ይሄደው መንገድ ለመስራት ትምህርት ቤትኛ የኛ ልጆች ትምህርት ቤት ሄዶ ቁርስ ይበላሉ ምሳ ይበላሉ መክሰስ ይበላሉ አራት ነው ቤት የሚበሉ ማለት ነው ከየት አምጥተው ነው መንግስት የሚከፍለው ከኛ ገንዘብ የወሰደው ነው የሚከፍለው ስለዚህ አንዱ ወደ አንዱ የሚሰራ ወደ አንዱ ማይችል ይከፍለዋል እና ለዛ ነው እስልምና ደግሞ ዘካቱ ሀብታሙ ከሀብታም ራሱ ይወሰዳል ኤክስትራ ይወሰዳል ዘካት ብቻ ሳይሆን ዘካተል ማል ብቻ ሳይሆን የመንግስቱ አሁን መንግስት በአንድ ሀገር ሀብታሞች ሰብስቦ ባካችሁ እኛ እንደዚህ ሚሊዮን ያስፈልገናል ብሎ ግዴታ ማስወጣት አለባቸው እና ያወጣሉ በአገራችን ላይ ስንት ሙስሊሞች አውጦ ለዘካ ሲባሉ አናወጣም ሲሉ መንግስት ግዴታ ሲላቸው ግን በግድ ሳይወድ በግድ ያወጣሉ 2 ሚሊዮን ቢባሉ ያወጣሉ 6 ሚሊዮን ቢባሉ ያወጣሉ ይፈራሉ ያ አላህ ሰማይ ላይ ሆኖ ግን ስለማይፈሩት የዘካታቸው ራሱ ማርካቶ ሄደው እንደዚህ 10,000 ወይ 20,000 ዘርዝሮ ይበትናሉ በኋላ ዘካ አውጥተን ይላሉ ይሄ ዘካተል ማል አይባል የምናልባት ሰደቃ ሊሆን ይችላል ከገንዘቡ ግን ሰደቃው ግን በብሩ አስቦ ስንት አለው ስንት ተቀማጥ ያለው ስንት መሬት አለው ስንት እንትን አለው والله ሁላቸው ሀብታሞች ቢያወጡ አገራችን ያሉ ሰዎች ስንት ደሃ አይሆንም ነበር ሚድል ክላስ ይኖር ነበር لكن نسأل الله السلامة እና ጥያቄ ካላችሁ መደወል ከፈለጋችሁ እስኪ ሼር በሉት ካልሆነ በዚህ እንደመድመው ምን ይመስላችኋል ባረከላሁ ፊኩም ጀዛኩሙላህ አብሽር የምትሉ ባረከላሁ ፊኩም ጀዛኩሙላህ ኸይር ቋንቋዬ ካልተገባባችሁ ወይ ካልተረዳችሁ እንግዲህ እየተሻሻለ ወደፊት ሊሻሻል ነው ቋንቋ በመናገር ነው የሚሻሻለው ዝም ካልከ አይሻሻልም እና ዝም አላችሁ ባካችሁ ደውሉ በአማርኛ ደውሎ የሚናገር አንድ ሰው አጣሁ እስካሁን ድረስ ወይስ ትግርኛ ተናጋሪ ነው ሁሉ ያለ እዚህ طيب سبحان الله እሺ ስለዚህ አንዱ ይሄ ነው ሁለተኛ ደግሞ እነ في الزكاه تقويه للمسلمين ورفعا من شأنهم ولذلك አሁን ደወለ እስኪ ما شاء الله بنات الله يستش بارك الله فيك السلام عليكم وعليكم السلام ورحمة الله أهلا وسهلا بارك الله فيك
الله يستلج ስለደወልሽ እኔ እኮ ሁሌ በአማርኛ ስደውል ስጠይቅ ማንንም አይደውልምና ሰላም ነሽ ሰው እንዲ ስለማይደፍር እኮ ነው አረ ምን አለበት እንደሱ ነው የሚለመደው እኮ እኔ ደግሞ እናንተ ከጎኔ ጋር እንዳላችሁ እየተከታተላችሁ እንዳላችሁ ማወቅ ፈልጋለሁ እውነት ነው አብሽራ ሐቢብቲ በጣም ብዙ እየተማረን ነው ካንቺ ጋር ወላሂ አንቺ ወላሂ በትግርኛ ክንድ አሽሐት ወላሂ በጣም ብዙ እየተማረን ነው ካንቺ በጣም በቃ መግለጽ ይብልኝ ባረከላህ ፊክ ጀዛከላህ ኸይር الله يجمرልሽ ኢንሻአላህ الله يسلمك جزاك الله خير بارك الله فيك حبيبتي الله يسلمك شربلو ونخلو سب شربلوت اوكي حياتي جزاك الله خير بنات كل جزء تكاتاتلي خبطعمي زمزغنكي الله يسعدك بتعمي فتوكي والله بتعمي يعني بزح احنا بتعمي تشوقينا زعبنا سخنا بزعبه لك انستيو كم زي حق الانثى አይፈልጥን ተረዲኪ እስኸግን በጣም ተውጽ ያለها حج ما شاء الله خمس دفيرن كماخي زاربا ወይ አውጽ እንከም ዛይላ ያለዋል እና በጣም ብዙሒና ንመሃር ዘለና ان شاء الله ቀጽልዩ በዚህ جزاك يوسخك ان شاء الله حبيبتي امين امين حبيبتي بارك الله فيك جزاك الله خير ان شاء الله تقبل الله منا اوكي حبيبتي السلام عليكم بارك الله فيك اوكي بارك الله فيك بنات ሁሌንም ማያት የምትከታተለው በትግርኛም በአማርኛም ያው የምትለው እንደሰማችሁ ነው አማርኛ አሁን ላስተርጉምላችሁ ማለት ነው ማለት የምትለው ጥሩ መደቡ ጥሩ እየሄደ ነው ባረከላህ ፊው ጀዛላህ ኸይር ደሞ ስፔሻሊ ደሞ በሴቶች ጉዳይ የምትለው ነው በርግጥ በሴቶች ጉዳይ ኢንሻአላህ አንድ ቀን በሙሉ ትልቅ መደብ ይዘን እናገራለን ምክንያቱም እኛ ሙስሊሞች ኤግዛክት እንደ በናት እንደተሰማት እኔም እንደሱ እየተሰማኝ ነው ያደኩ ምክንያቱም ሁሌ በሴቶች ጉዳይ እኛ የሚያስደስተን ነገር ብዙ አንሰማም ነበር ገና ሸሪዓ ለመማር እቅድ ያደረኩት ራሱ አንዱ ምክንያቱ ከዚህ ዲኔ ለማወቅ መጀመሪያ ሁለተኛ ደግሞ ይሄ የሴቶች ጉዳይ የሚባል በጣም ለኔ የሚያሳስበኝ ስለሆነ እኔ ሃይማኖቴ በጣም ወደው ሃይማኖት ስለሆነ እስልምና ያለ እስልምና ህይወት ያለ ሆኖ አይሰማኝም ስለሆነ ግዴታ ማወቅ አለብኝ ግን ውስጤ ደግሞ ይሄ በሴቶች ጉዳይ የሚባል እንደዚህ ብዙ ነገር ተሰማለህና ትክክል ነው ይሆናል አይሆንም ማወቅ አለብኝ ብዬ በራሴ መማር አለብኝ ብዬ ሸሪዓ 4 አመት በኡሱል الفقه የተማርኩት አልহামዱሊላህ አሁንም ይሄ የትንሽ የትምርት ዕውቀት መክፈቻ ነው እንጂ አውቄ ማለት አይደለም በጣም አነስተኛ ዕውቀት ነው ያለኝ ግን በመጠኑ ለኔ የሚያራጋጋ ነገር አልহামዱሊላህ አላህ ሰጠኝ ምክንያቱም ሁሌ ስንሰማ የሴቶች ጉዳይ ስንሰማ አንድ ቀን ተደስተን አናቀም ስፔሻሊ ደግሞ ዳዕዋ የሚያረጉት ማለት ነው ወይ ያዳላሉ ከወንዶች ጋር ይሆናሉ ወይ ደግሞ አህካሙ ጥሩ አህካም ሳያመጡ ምክንያቱም በሐዲስ ሐዲስ ሊሆን ይችላል ወይ ደግሞ ከሌላ ባህል ከሌላ ህብረተሰብ የነሱ ተጠቅመው ወደ ሌላ ሀገር ወስደው ደግሞ ብዙ ነገር እስልምና ለሴት እንዴት ብለው ነው ቦታ ማይሰጥ ለሴት ሱብሃንአላህ መጀመሪያ ያመነችው እኮ ሴት ናት ኸዲጃ ረዲየላሁ ዐንሃ የረሱል ሰለላሁ ዐለይሂ ወሰለም ሚስት መጀመሪያ ያመነችው እኮ በእስልምና በሙሉ እስልምና መጀመሪያ ተከታይ የመጣ እምነት ኸዲጃ ናት ረሱል ሰለላሁ ዐለይሂ ወሰለም ከሆነ እሷ የመጣች ሴት ናት እና መጀመርታ ሸሂድ የሆነች ራሱ ሴት ናት ሱመያ አለ ያስር በሙሉ ፋሚሊ ማለት ነው እና እንዴት ብሎ እስልምና አላህ Subhanahu Wa Ta'ala ሊዘልም አይችልም በየስላምንኩ በደሞ በትክክል ደሞ እስልምና ሙስሊሞች ሊበድሉ ይችላሉ ሙስሊሞች ሊዘልሙ ይችላሉ ሙስሊሞች የተሳሳተ ዕውቀት ይዘው በተሳሳተ አስተዳደግ ለሙስሊሞች ሴቶች አሳደጉን ግን የነሱ ስተት ማለት እስልምና ስተት አለው ማለት አይደለም ስተቱ የት እንዳለ አውቀን ነው መንሳት ያለብን እንጂ በዛ መቀጠል ያለብንም አንተ ሁላችሁ ቤተሰቦች ስታቁ ልጆቻችሁ ወንድ ይሁን ሴት ይሁን እስልምና እኩል እንዳያቸው ነው መረዳት ያለባቸው በኋላ አህካሙ ሲባሉ ደግሞ ሴት ቁርአን ማህፈዝ እንዳለባት ወንድም ህፍዝ እንደሚያደርግ ሴትም ህፍዝ ማድረግ አለባት እኛ ግን ብዙ ጊዜ መስጊድ ወንድ እንልካለን የዲን ጉዳይ መማር ያለበት ሴት እንልካለን እኔ ለመማር ማለት ነው ማንንም አላስገደደኝም በቤተሰብ ላይ ራሱ እኔ ራሴ
ትልቅ ትግል አርጌ ነው የተማርኩት ሸሪዓ ለመማር ራሱ 4 ትናንሾች ልጆች ይዤ ነው ወደ ኡርዱን የሄድኩት የ7 አመት ልጅ የ5 አመት ልጅ መንቶች የ3 አመት ልጅ ይዤ ነው የሄድኩት ወደ ከስዊድን ላይ ወደ ጆርዳን ማለት ነው ምክንያቱም እኔ መማር አለብኝ ልጆቼም አረብኛ መቻል አለባቸው የሃይማኖታቸው ዲን መማር አለባቸው ምክንያቱም ኢሮፕ ላይ ብታስተምራቸው እንደ ሙስሊም ሀገር ኑራ አይሆንም እና የሁላችን ግዴታ ስለሆነ ዒልም መማር ማለት ሴቶችን መማር አለባቸው ዕውቀት እኔ አንዳንድ ጊዜ ወንዶች ዑለማዎች ራሱ ሴቶች የሴቶች አስተምሯቸው የሚባል እንደሱ የሚባል ነገር የለም አንድ ቁርአን ለሁላችን አንድ ነው ቁርአን የሴቶች ብቻ የለም የወንዶች ብቻ የለም እቺ ቁርአን ለሁላችን ምንቀራት አንድ ናት ምንከተላት አንድ ናት ምንረዳት አንድ ናት አህካም አለ አሁን በረመዳን ላይ አንድ ሴት ፔሪድ ስትሆን አትጾምም ወንዶች ሁላቸው ይጾማሉ ምክንያቱም ወንዶች ፔሪድ አይመጣቸውም እና እኛ ፔሪድ ስለሚመጣን እና ጾም ስለምናፈጥር ሶላት ስለምናማንሰግድና እኛ ከነሱ በታች ማለት ነን አብሶሉትሊ አይደለም ከነሱ በታች አይደለንም ምክንያቱም ፔሪድ የመረጥነው እኛ አይደለንም ሴት መሆን እኛ አይደለንም የመረጥነው አላህ ነው የፈጠረን አላህ ነው ፔሪድ ሲመጣሽ እንደዚህ አድርግ የተባለ እኛ የአላህ ትእዛዝ ያደረግን ነው እና ምንም መጥፎ ሳይሰማን አላህ ያለው ያደረግን ነው ምንሄደው ኢንሻአላህ በዛ አለፋል ነው ጉዳዩ ስላነሳሽው እህቴ እና ኢንሻአላህ ተዓላ ሁላችን ደግሞ ግዴታ አለን አሁንም እናንተም ሴቶች አሁንም መማር ትችላላችሁ መጨረሻ የሚባል ነገር የለም 20 ነሽ እድሜሽ ተማሪ 30 ነሽ ተማሪ 40 ነሽ ተማሪ ገና ትንሽ ነሽ ተማሪ ሁሉ መማር ትችያለሽ አልহামዱሊላህ እንኳን አሁን በሁሉም ቋንቋ በሁሉም እንት መማር እየተቻለ ለምንድነው በማይረባ ነገር ጊዜሽ አታሳልፊ በድራማና በሜክአፕ አርቲስትና በምናምን አያስፈልግም ለአኺራ ሜክአፕ የሚጠቅምሽ ተማሪ ቁርአን እንዴት ነው የሚቀራ ሶላት እንዴት ነው የሚሰገደው ፔሪድ ከመጣ ምንድነው ማድረግ ያለብኝ ከወለድኩ በኋላ ምንድነው ማድረግ ያለብኝ እንደ ሁሉም ነገር ሴቶች ማአት ዕውቀት አለባቸው ግን የት ነው የሚሄደው በልብስና በሜክአፕና በመግብ እሱም አትተዩ ለምን እሱም አስፈላጊ ነው ግን ሁሉ በየጎኑ አድርገሽ ማየት ይቻላልሽ ቅድሚያ ላንቺ የሚጠቅመሽ አኺራ ላይ ግን ማድረግ አለብሽ ነገ አኺራ የሚያስፈልገው ምንድነው አውቀሽ ማድረግ አለብሽና ባረከላሁ ፊኩም ከዚህ በላይ በመናገር ምንም እንትን ብዙ ጥቅሞች ቢኖርሽ ኢንሻአላህ በተለያየ ሌላ ጊዜ እናነሳቸዋለን አላህ ይቀበለን አላህ ይቀበላችሁ በጣም አመሰግናለሁ እዚህ መጣችሁ ጊዜያችሁ ለኔ ብላችሁ መስጣታችሁ ሁለተኛ ደግሞ ዩቲዩብ ገብታችሁም ሰብስክራይብ አድርጉ የአማርኛ አሁን የአማርኛም በትግርኛ ላይ ነው ያለ አሁን ግን ተለያየ ካናሎች የዩቲዩብ ለማድረግ አስቤያለሁ አው ጀምሬ ነበር አቋረጥኩት ግን የአማርኛ ብቻው ሊሆን ነው ካናሉ ዩቲዩብ የትግርኛ ለብቻው የስዊድኛ ለብቻው የአረብኛም ለብቻው ነው ማድረግ ስለዚህ ኡስታዝ ሱዓድ ብላችሁ አማርኛ ኡስታዝ ሱዓድ ትግርኛ ኡስታዝ ሱዓድ እንደሱ ያደረግን ኢንሻአላህ ሼር በሉልኝ ለሁሉም ሰው ባረከላሁ ፊኩም ስታፈጥሩ ስትሰግዱ በዱዓችሁ አትርሱኝ أسأل الله سبحانه وتعالى أن يتقبل منا ومنكم صالح أعمالنا نسأل الله سبحانه وتعالى أن يجعلنا من عتقاء هذا الشهر الفضيل وأن يعيننا على ما تبقى من أيامه يقر قونش الله سبحانه وتعالى بدن بادرجن عندنا قرانا دعاء من نادرج يارجلن إن شاء الله إنهم عيد لينو إن شاء الله مجبا إيش مجرش عنهم متهونوا لنا بياسبالو مكنياتو እቺ ሁለት ቀኖች የቀሩ ወይ ሶስት ቀን የቀሩ ደግሞ ወደ ራሴ ኢባዳ ትንሽ ፎከስ አድርጌ እኔም ቻርጅ ስለሚያስፈልገኝ የራሴ ቻርጅ ለማድረግ ማለት ነው ዱዓ አትርሱኝ ባረከላሁ ፊኩም ወጀዛኩሙላህ ኸይር እንግዲህ የሁሉም እስካሁን ድረስ የነበረ አስተያየት ካላችሁ ሐሳብ ካላችሁ በመደወልም በመጻፍም በሁሉም ነገር ልታገኙኝ ትችላላችሁ ባረከላሁ ፊኩም ወጀዛኩሙላህ ኸይር
سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.